ዓለም በታሪኳ አይታው የማታውቀው እጅግ አስፈሪና ደም አፋሳሽ ምዕራፍ ውስጥ ገብታለች። የአያቶላ አልሐሜኒን መገደል ተከትሎ የተቀሰቀሰው ግጭት ዛሬ ባልተጠበቀ ሁኔታ ወደ አውሮፓ አምርቷል፣ ተዛምቷል። የመካከለኛው ምስራቅ ምድር በባሩድ ጭስ ሲታፈን፣ የአውሮፓ ከተሞች ደግሞ በኢራን ሚሳኤሎች እሳት እየነደዱ ነው። ዛሬ ሰበር ዜናው የሚያሳየው የሰው ልጅ ወደ ሦስተኛው የዓለም ጦርነት አዘቅት እየተገፋ መሆኑን ነው። መሪዋን ያጣችው ኢራን ዛሬ በማለዳ የበቀል ማዕበል ስቶርም ኦፍ ሪቬንጅ በሚል ስያሜ ያልተጠበቀና መጠነ ሰፊ የሚሳኤል ጥቃትን ሰንዝራለች። ጥቃቱ በቀጥታ ያነጣጠረው አሜሪካንና እስራኤልን በሚደግፉት የአውሮፓ ሀገራት ላይም ነው። ለንደን በድንጋጤ ውስጥ ነች። የኢራን ረጅም ርቀት ተወንጫፊ ሚሳኤሎች የብሪታንያ መዲና ለንደን አቅራቢያ የሚገኘውን ወታደራዊ ማዕከል መትተዋል። በከተማዋ መሃል ፍንዳታዎች የተሰሙ ሲሆን የለንደን ነዋሪዎች ወደ መሬት ስር ባቡር ጣቢያዎች በመሮጥ ተጠልለዋል። የእንግሊዙ ጠቅላይ ሚኒስትር ሀገሪቱ በከፍተኛ የአደጋ ጊዜ ሁኔታ ላይ መሆኗንም አውጀዋል። ፓሪስና ብራስልስም ስጋት ውስጥ ናቸው። በተመሳሳይ ሁኔታ በፈረንሳይ ፓሪስና በቤልጅየም ብራስልስ የኔቶ ዋና መስሪያ ቤት አቅራቢያ የሚሳኤል ፍንዳታዎች ተሰምተዋል። የአውሮፓ አየር ክልል ሙሉ በሙሉ ተዘግቷል። ይህ ጥቃት ኔቶ በአንቀጽ 5 መሠረት ወደ ጦርነቱ በቀጥታ እንዲገባ የሚያስገድድ በመሆኑ የዓለም ስጋት ከፍ እንዲልም ሆኗል። የአሜሪካው ፕሬዝደንት ዶናልድ ትራምፕ ጥቃቱን ተከትሎ ከዋይት ሃውስ በሰጡት መግለጫ የበረታ ቁጣና ማስጠንቀቂያን አስተላልፈዋል። ቀይ መስመር ተጥሷል ባይ ናቸው ዶናልድ ትራምፕ። ኢራን አውሮፓን በመምታት ትልቅ ስህተት ሰርታለች ብለዋል። አሁን ቀይ መስመሩ ተጥሷል፣ አሜሪካ አጋሮቿን ለመከላከል ማንኛውንም እርምጃ ለመውሰድ ዝግጁ ነች ሲሉም ተደምጠዋል። ፕሬዝደንቱ አክለውም ኢራን ይህንን ጥፋት የምትቀጥል ከሆነ ከዚህ ቀደም ታይቶ በማይታወቅና ሀገሪቱን ከካርታ ላይ በሚያጠፋ ኃይል እንመታታለን ሲሉ ጠንካራ የኒውክሌር ዛቻ የሚመስል ማስጠንቀቂያን ሰጥተዋል። የአሜሪካ ጦር ኃይልም በዓለም ዙሪያ በከፍተኛ ንቃት ላይ እንዲገኝ ትዕዛዝ ተላልፎለታል። በጉዳዩ ላይ የሩሲያው ፕሬዝደንት ቭላዲሚር ፑቲንም ዝምታን አልመረጡም። ሩሲያ ዝም አትልም ብለዋል። የሩሲያው ፕሬዝደንት ቭላዲሚር ፑቲን በጥቃቱ እጅግ መቆጣታቸውንና ሩሲያ ራሷን ለመከላከል እርምጃ እንደምትወስድም አስታውቀዋል። አሜሪካ ተጠያቂ ናት ነው ያሉት ፑቲን ጥቃቱን ዓለም አቀፍ ሕግን የጣሰ እብደት ሲሉ አውግዘውታል። ለዚህ ሁሉ ትርምስና ደም መፋሰስ ተጠያቂው አሜሪካና እብሪተኛ ፖለቲካዋን ነውም ነው ያሉት። ፑቲን ሩሲያ የኒውክሌር ጦር መሳሪያዎቿን ጨምሮ ስልታዊ ጦር ኃይሎቿን በከፍተኛ ንቃት ላይ እንዲገኙ አዘዋል። ማንም ሩሲያንና አጋሮቿን ሊፈትን አይሞክር፣ ራሳችንን ለመከላከል ማንኛውንም አማራጭ ለመጠቀም አናወላዳም ሲሉ ማስጠንቀቂያ ሰጥተዋል። ሩሲያ በባልቲክና በጥቁር ባህር አካባቢ ወታደራዊ እንቅስቃሴዎቿን እንዳጠናከረችም ነው የሚስተዋለው። በተያያዘ ዜና የሰው ሕይወት እልቂትና የኢኮኖሚ ውድመቱም ያንኑ ያህል ጨምሯል። ጦርነቱ ወደ አውሮፓ መዛመቱ የሰው ልጆችን እልቂት እንደዚሁም የኢኮኖሚ ውድመትን እያፋጠነ ነው። በአውሮፓ በተሰነዘሩት ጥቃቶች በመቶዎች የሚቆጠሩ ንጹሐን ዜጎች ሕይወታቸውን እንዳጡና በሺዎች የሚቆጠሩ እንደቆሰሉ ነው የሚገመተው። በቴሄራንና በሌሎች የኢራን ከተሞች ደግሞ የአሜሪካ ድብደባ አሁንም ቀጥሏል። የሟቾች ቁጥር በሺዎች እየጨመረም ነው። ይህንን ተከትሎ የተፈራው የሆነ ነው። የዓለም የነዳጅ ዋጋ በአንድ ቀን ውስጥ በ40 በመቶ ጨምሯል። የዓለም የአክሲዮን ገበያዎች በከባድ ሁኔታም ወድቀዋል። የጉዞ እገዳዎችና የንግድ መስመሮች መዘጋት የዓለምን ኢኮኖሚ ወደ ከፋ አዘቅት እየከተቱት እንደሆነም እየተስተዋለ ነው። የካታር የተጣራ ጋዝ ማምረቻ በኢራን ጥቃት ከተፈጸመበት በኋላ ምርት ማቋረጡን አገሪቱ አስታውቃለች። ካታር ኢነርጂ የተባለው የካታር መንግስት የሚያስተዳድረው የነዳጅ አምራች በኢራን ጥቃት ተፈጽሞበታል። ካታር ዋነኛ የተጣራ ጋዝ አምራች ሀገር ስትሆን ከዓለም ገበያ 1/5ኛውንም ትቆጣጠራለች። ካታር የተጣራ ጋዝ ወደ ውጭ ሀገራት የምትልከው
በሆርሙዝ ሰርጥ በኩል ሲሆን በዋናነት በደቡብና ምስራቅ እስያም ታከፋፍላለች። በኳታር የነዳጅ አቅርቦት ላይ የሚፈጠር መስተጓጎል ዓለም አቀፍ ገበያው ላይ ጫና እንደሚያሳድርም ነው የሚነገረው። በእስራኤል የሚገኙ የተወሰኑ የነዳጅ ተቋማትም ስራ ማቋረጣቸው ችግሩን አባብሶታል። ተንታኞች እንደሚሉት ይህ መስተጓጎል በአውሮፓ ገበያ ላይ ከፍተኛ ተጽዕኖ የሚያሳድርም ይሆናል። ይህ በእንዲህ እንዳለ የአሜሪካ ተዋጊ አውሮፕላኖች በኩዌት መውደቃቸው ተሰምቷል። ታዲያ አሜሪካ እነዚህ የወደቁት አውሮፕላኖች ጥቃት ደርሶባቸው አይደለም ስትል መናገሯም ተሰምቷል። ከተዋጊ አውሮፕላኖቿ ጋር በተያያዘ የተናገረችው አሜሪካ እነዚህ በኩዌት የወደቁት ኢራን ላይ የተከፈተውን ጥቃት ሲያከናውኑ በተፈጠረ ድንገተኛ ክስተት እንጂ ጥቃት ደርሶባቸው አይደለም ብላለች። የኩዌት የመከላከያ ሚኒስትር ዛሬ በማለዳ በርካታ የአሜሪካ ተዋጊ አውሮፕላኖች ተከስክሰዋል ብሎ ነበር። የመከላከያ ሚኒስትሩ አክሎም ከአሜሪካ ጋር ስለ ክስተቱ እየተነጋገረ እንደሆነና የክስተቱን መንስኤዎች በተመለከተ ምርመራ እየተካሄደ እንደሆነም አስታውቆ ነበር። የአሜሪካ ማዕከላዊ እዝ F-15 ተዋጊ ጀቶቹ ኤፒክ ፊዮሪ የሚል ስያሜ የተሰጠውንና ኢራን ላይ የሚፈጸመውን ጥቃት እያከናወኑ ሳለ በኩዌት መውደቃቸውን አስታውቋል። 6 የበረራ አባላት ጉዳት ሳይደርስባቸው ከአውሮፕላኑ እንዲወጡ መደረጉንም አክሏል። የኩዌት መከላከያ ሚኒስትርም የበረራ አባላቱ ሁኔታ የተረጋጋ መሆኑን ገልጾ ነበረ። ይህ በእንዲህ እንዳለ የአሜሪካው ፕሬዝደንት ዶናልድ ትራምፕ ከአሜሪካው የቴሌቪዥን ጣቢያ ኤቢሲ ጋር ባደረጉት ቃለ ምልልስ አያቶላ አልሐሜኔን ይተካሉ ተብለው ተስፋ የሚጣልባቸው አብዛኞቹ ኢራናውያን እጩዎች በመጀመሪያው ዙር ጥቃት ተገድለዋል ሲሉ ተደምጠዋል። የኤቢሲ ጋዜጠኛ የሆነው ጆናታን ካርል በማህበራዊ ሚዲያ ገጹ ላይ ከአሜሪካው ፕሬዝደንት ጋር በስልክ በነበረው ቃለ ምልልስ ላይ አብዛኞቹን እጩዎች በማስወገድ ረገድ ውጤታማ ነበርን እንዳሉት ጽፏል። የኢራን ጠቅላይ መሪ አያቶላ አልሐሜኔ በአሜሪካና በእስራኤል የአየር ጥቃት ቅዳሜ ዕለት የካቲት 21 2018 ነበር የተገደሉት። የአሜሪካው ፕሬዝደንት ዶናልድ ትራምፕ ከዚህ ቀደም ኢራንን ለመምራት 3 ጥሩ አማራጮች መኖራቸውን ተናግረው የነበሩ ቢሆንም ስማቸውን ከመዘርዘር ግን ተቆጥበዋል። እሁድ ዕለት የአሜሪካ ማዕከላዊ እዝ በኢራን በተፈጸመ ጥቃት 3 የአሜሪካ ወታደሮች መገደላቸውንና 5 ደግሞ የመቁሰል አደጋ እንደደረሰባቸው ካረጋገጠ በኋላ ተጨማሪ አሜሪካውያን ላይ ጉዳት ሊደርስ እንደሚችል ፕሬዝደንት ዶናልድ ትራምፕ ተናግረዋል። ይህ በእንዲህ እንዳለ ትላንት ምሽት ሳይፕረስ ውስጥ በሚገኘው የዩናይትድ ኪንግደም የጦር ሰፈር ላይ የድሮን ጥቃት የተፈጸመ ስለመሆኑ ከተነገረ በኋላ የብሪታንያ መከላከያ ሚኒስቴር መግለጫን ሰጥቷል። በኢራን ድሮን ጥቃት የደረሰበት RAF የተባለው የጦር ሰፈር በሳይፕረስ የሚገኝ የብሪታንያ ሉዓላዊ ግዛት ነው። የሳይፕረሱ ፕሬዚደንት ኒኮስ ክሪስቶዶሊትስ በደቡባዊ አገሪቱ ክፍል የሚገኘው የዩናይትድ ኪንግደም የጦር ሰፈር ላይ የደረሰውን የድሮን ጥቃት በተመለከተ ተጨማሪ መረጃዎችን ሰጥተዋል። እኩለ ሌሊት እንዳለፈ የኢራን ሰው አልባ በራሪ ድሮኖች በዩናይትድ ኪንግደም ወታደራዊ ተቋማት ላይ ጥቃት መፈጸማቸውን ተናግረዋል። ፕሬዝደንቱ የጠቀሱት ሻሄድ የሚባሉ የኢራን ድሮኖችን ነው። በዚህ ጥቃት መጠነኛ ቁሳዊ ጉዳት እንደደረሰ ፕሬዝደንቱ በኤክስ ገጻቸው አስታውቀዋል። ከአውሮፓውያንና ሌሎች መሪዎች ጋር በቋሚ ግንኙነት እያደረጉ እንደሆነም ተናግረዋል። አክለውም ግን ሳይፕረስ ምንም አይነት ወታደራዊ ዘመቻ ውስጥ የመሳተፍ እቅድ እንደሌላት ተናግረዋል። የብሪታንያ መከላከያ ሚኒስቴር በበኩሉ የሰራተኞቻችንና የቤተሰቦቻቸው ደህንነት ፍጹም ቅድሚያ የሚሰጠው ጉዳይ ነው ያለው። ለጥንቃቄ እርምጃ ሲባልም በጦር ሰፈሩ የሚገኙ የቤተሰብ አባላት ወደ ሳይፕረስ ደሴት አቅራቢያ የሚገኝ ስፍራ መዘዋወራቸውን ጨምሮ አስታውቋል። ተመልካቾች ስላደመጣችሁኝ አመሰግናለሁ። ተጨማሪ መረጃዎች እንደደረሱ ወደ እናንተ የማደርስ ይሆናል። ወደ ኋላ ላይ እመለሳለሁ። ሰላም ቆዩኝ።